ኢትዮጵያ የኢሉሚናቲ የመጨረሻ ኢላማ። ዓለም በታቀደ ስክሪፕት እየተመራች ነው ቢባሉ ያምናሉ? በየቀኑ በዜና የምንሰማቸው ጦርነቶች፣ የኑሮ ውድነቶች እና የቴክኖሎጂ ግስጋሴዎች የአጋጣሚ ውጤቶች አይደሉም። ከመጋረጃው በስተጀርባ ሆነው ዓለምን እንደ ቼዝ ጨዋታ የሚዘውሩ ብርሃናውያን ነንባዮች አሉ። ዛሬ ግን ትልቁ ጥያቄ ለምንድን ነው ኢሉሚናቲዎች ወደ ጥንታዊቷና ቅድስት ሀገር ኢትዮጵያ አይናቸውን ያዞሩት? ለምንድን ነው ኢትዮጵያ የአዲስ ዓለም ስርዓት የመጨረሻው የጦር አውድማ የሆነችው? ዛሬ መጋረጃውን እንገልጣለን። የባቢሎን ግንብና የኢትዮጵያ ምስጢራዊ እምቢተኝነት። ወደ ኋላ ሺህ ዓመታት እንመለስ። የባቢሎን ግንብ ሲፈርስ የሰው ልጅ ሁሉ በቋንቋ ተደባልቆ ሲበተን አንድ ምስጢር አብሮ ተበተነ። ኢሉሚናቲዎች ያንን የፈረሰውን ግንብ በቴክኖሎጂ በአንድ ወጥ አገዛዝ ዳግም ሊገነቡት ተነስተዋል። ኢትዮጵያ ግን ለዘመናት የዚህ ስርዓት ተቃራኒ ሆና ቆይታለች። በዓለም ላይ ያሉ ህዝቦች ሁሉ ለአዲስ ስርዓትና ለአስተሳሰብ ባርነት እጃቸውን ሲሰጡ፣ ኢትዮጵያ ግን የእግዚአብሔርን መንገድ ዚ አንሸንት ፓዝ ይዛ ጸንታለች። ይህ ምስጢራዊ እምቢተኝነት ለኢሉሚናቲዎች ትልቅ እንቅፋት ነው። ምክንያቱም ኢትዮጵያ ካልተሰበረች የአዲስ ዓለም ስርዓት ግንብ ሙሉ ሊሆን አይችልም። የእውቀት ሽሚያና የመጽሐፈ ሄኖክ ምስጢር። ለምንድን ነው አውሮፓውያን ተመራማሪዎች ለዘመናት ኢትዮጵያን ያደኑት? ወርቅ ፍለጋ ወይንስ ግዛት ፍለጋ? አይደለም። እነሱ የፈለጉት በኢትዮጵያ ላይ ሙሉ ሆኖ የተገኘው መጽሐፈ ሄኖክ በኢትዮጵያ ብቻ ነው። ይህ መጽሐፍ ስለ ሰማያዊ ኃይላት፣ ስለ ጠፈርና ስለ መጪው ዘመን የሚናገረው ምስጢር ኢሉሚናቲዎች ለዓለም ከሰጡት ሐሰተኛ ሳይንስ ጋር ይጋጫል። የእኛን ጥንታዊ እውቀት ዘርፈው ለራሳቸው የላቀ ቴክኖሎጂ ገንብተውበታል። እኛን ግን በድንቁርና ጨለማ ውስጥ እንድንቆይ ሴራ ተሸርቦብናል። ሁከትና ስርዓት ኬኦስ ኤንድ ኦርደር። በኢትዮጵያ ላይ የተደገሰው ደባ ኢሉሚናቲዎች የሚጠቀሙበት አንድ ስልታዊ መሳሪያ አለ። እሱም ችግር ምላሽ መፍትሄ ነው። በሀገራችን ድንገት የሚነሱ ግጭቶች በዘርና በቋንቋ የመከፋፈል ደባዎች ዝም ብለው የመጡ አይደሉም። ህዝቡን በማጋጨት እንዲዳከም ማድረግ አንደኛ ችግር መፍጠር ይሄ ነው። ህዝቡ ተስፋ ቆርጦ ሰላም ፍለጋ እንዲጮህ ማድረግ ምላሹ ይህን ነው። ከዚያም ሀገሩን ሉዓላዊነት የሚሸረሽሩና ህዝቡን ለዲጂታል ባርነት የሚያዘጋጁ ዓለም አቀፍ መፍትሄዎች ሶስተኛ መፍትሄ ብለው ማቅረብ ነው። ዛሬ የምናያት ኢትዮጵያ የዚህ ታላቅ ሴራ ቤተ ሙከራ እየሆነች ነውን? ዲጂታል ባርነትና የ666 ምልክት። አሁን ደግሞ ወደ አስፈሪ እውነታ እንምጣ። አውሬው ሰውን የሚቆጣጠርበት ቀንበር ቴክኖሎጂ ነው። በኢትዮጵያ የምናየው የዲጂታል መታወቂያ፣ የባዮሜትሪክ መረጃዎች አሰባሰብና ከጥሬ ገንዘብ ወደ ዲጂታል ክፍያ ካሽለስ የሚደረገው ፈጣን ሽግግር፣ ይህ ሁሉ ለዮሐንስ ራእይ 13 ትንቢት ፍጻሜ መደላደል ነው። ዲጂታል ገንዘብ ማለት ፍጹም ቁጥጥር ማለት ነው። ነገ ለስርዓቱ አልገዛም የሚልን ሰው ባንክ አካውንቱን በመዝጋት ብቻ እንዳይበላና እንዳይጠጣ የማድረግ አቅም ለስርዓቱ ይሰጣል። ቴክኖሎጂው እየረዳን ሳይሆን እያጠመደን እንደሆነ ስንቶቻችን እናውቃለን? የባህልና የኪነ ጥበብ ስውር መርዝ። ኢሉሚናቲዎች አእምሮን የሚቆጣጠሩት በታዋቂ ሰዎች ነው። ዛሬ በኢትዮጵያ ሙዚቃዎችና ፊልሞች ላይ የምናያቸው አንድ አይን፣ ፒራሚድ እና ሌሎች ምስጢራዊ ምልክቶች የአጋጣሚ አይደሉም። የኢትዮጵያን ወጣት ከመንፈሳዊነቱ ማላቀቅ እንዲሁም ታሪኩን እንዲረሳ ማድረግና ለስጋዊ ደስታ ብቻ እንዲኖር መቅረጽ የሴራው ትልቁ ክፍል ነው። ትውልዱ ከፈጣሪው ሲርቅ ለኢሉሚናቲ ባርነት ዝግጁ ይሆናል። ኢትዮጵያ እጆቿን ትዘረጋለች። የመጨረሻው ድል። ታዲያ መጨረሻችን ምንድን ነው? ኢሉሚናቲዎች ምንም ያህል ቢያሴሩ ኢትዮጵያ ላይ ያልታሰበ ጥቁር ድንጋይ አለ። መጽሐፍ ቅዱስ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል። ዓለም በጨለማ ስትዋጥ፣ ህዝቦቿ ሁሉ ለአውሬው ስርዓት ሲንበረከኩ፣ ኢትዮጵያ ግን ወደ ፈጣሪዋ በመጮህ የእምነትና የነፃነት ደሴት ሆና
ትቆያለች። ጦርነቱ በሀገራችን ላይ የበረታውም ለዚህ ነው። እኛን መስበር የዓለምን መንፈስ ምሰሶ መስበር ስለሆነ ነው። ነገር ግን የጨለማው ኃይል በኢትዮጵያ ጽናት ፊት ይፈረካከሳል። ውድ ተመልካቾቻችን ዛሬ ያየነው ታሪክ ሳይሆን የነገ ሕይወታችን ነው። በየቤታችን በስልካችንና በኪሳችን ገብተዋል። ንቁ! ከመጋረጃው በስተጀርባ ያለውን እውነት መመርመር ለእያንዳንዱ ኢትዮጵያዊ ድርሻ ነው። ቻናላችንን ሰብስክራይብ በማድረግ ይህን እውነት ለሌሎች ያጋሩ። ኢትዮጵያ በፈጣሪዋ ትጠበቃለች።